በቀን ውስጥ ምን ያህል ሊትር ውሃ ትጠጣላችሁ? 0.1 ሊትር ውሃ የምትጠጡ ከሆነ ቀጥታ ሟች ነው የምትሆኑት። 0.1 ሊትር ውሃ በቀን ውስጥ አይጠጣም። 0.3 ሊትር ደግሞ የምትጠጡ ከሆነ የሰውነት ድርቀት ያጋጥማችኋል ማለት ነው። 0.5 ሊትር የምትጠጡ ከሆነ ደግሞ ራሳችሁን በጣም ያማችኋል፣ ከባድ የራስ ምታት ይገጥማችኋል። ብዙዎቻችሁ ራስ ምታት የሚያማችሁ ምክንያት ይሄ ሊሆን ይችላል። ምንም ሳታውቁ ራስ ምታት የሚያማችሁ ከሆነ ምናልባትም በደንብ ውሃ አልጠጣችሁም ሊሆን ይችላል ማለት ነው። እንዲሁም ደግሞ 1 ሊትር በቀን ውስጥ የምትጠጡ ከሆነ የማተኮር አቅማችሁ በጣም ይቀንሳል ማለት ነው። በደንብ ላታተኩሩ ትችላላችሁ። እንዲሁም ደግሞ 1.3 ሊትር በቀን ውስጥ የምትጠጡ ከሆነ በጣም ቀርፋፋ ትሆናላችሁ ማለት ነው። እንዲሁም ደግሞ በቀን ውስጥ 2 ሊትር የምትጠጡ ከሆነ ኦኬ የሚባል ነው፣ ምንም አይልም፣ አሪፍ ነው ማለት ነው። እንዲሁም ደግሞ 2.5 ሊትር ደግሞ በቀን የምትጠጡ ከሆነ ኖርማል ነው። 2.5 ሊትር መጠጣት በቀን ውስጥ ኖርማል ነው። እንዲሁም ደግሞ በቀን ውስጥ 3 ሊትር ውሃ የምትጠጡ ከሆነ አሪፍ የሚባል ውጤት ነው፣ ጥሩ የሚባል ውጤት ነው የምታሳዩት ማለት ነው። 3.5 ሊትር ውሃ በቀን ውስጥ የምትጠጡ ከሆነ በጣም ጥሩ የሚባል ነገር ነው። እንዲሁም ደግሞ 4 ሊትር በቀን የምትጠጡ ከሆነ አጥጋቢ የሆነ ተግባር እየተገበራችሁ ነው ማለት ነው። እስቲ እናንተስ በቀን ውስጥ ምን ያህል ሊትር ውሃ ትጠጣላችሁ? ኮመንት ላይ ጻፉልኝ። ፎሎ ማድረግ እንዳትረሱ።